ሰላም ጤና ይስጥልን ውድ የሀሁ አካዳሚ የዩቲዩብ ቻናል ቤተሰቦች እንዴት ሰነበታችሁ? በዛሬው ትምህርታችን የአማርኛ ፊደላትን እናነባለን። ቪዲዮውን ሰብስክራይብ እና ሼር በማድረግ ጀምሩ። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሺ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ቨ ቡ ቪ ቫ ቬ ቭ ቮ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ቺ ቾ ሃ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኜ ኝ ኞ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ ኸ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ዎ አ ኡ ኢ አ ኤ
ኦ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ ዬ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጂ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ። እሺ ጋይስ እንግዲህ አንብቤላችኋለሁ ሁሉንም የአማርኛ ፊደላት ማለት ነው። አማርኛ 32 ፊደላት አሉት ማለት ነው፣ መሪ ፊደላት። በነዛ ውስጥ ደግሞ 7 ቤተሰቦች አሉ ማለት ነው። እያንዳንዱ 7 ቤተሰብ አለው ማለት ነው። እንግዲህ 32ን ያው በ7 አድርጋችሁ ማወቅ ትችላላችሁ። ከነዚህም በተጨማሪ ደግሞ ዲቃላ ሆሄያት የሚባሉ አሉ ማለት ነው። ስለዚህ እነዚህን ዛሬ ያነበብኩላችሁም በደንብ እየተለማመዳችሁ እናንተ ራሳችሁን ማሻሻል ትችላላችሁ ማለት ነው። መማር የምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም በዋትሳፕ እንዲሁም በኢሞ እናስተምራለን። እኛን ጆይን ማድረግና ማናገር ትችላላችሁ ማለት ነው። በተረፈ እንዲሰራላችሁ የምትፈልጉት አሳውቁን። አመሰግናለሁ። ሰላም